በርካታ የጤና ጥቅሞችን ሊያስገኝ የሚችል ቆንጆ የቀነዋ መረቅ ቅቅል አሰራር ይዤላችሁ መጥቻለሁኝ። ስቴፕ ባይ ስቴፕ ነው የምናየው ማለት ነው። ይሄ ቀነዋ መረቅ ለበርካታ ነገሮች ይጠቅማል። ስለዚህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ አዘገጃጀቱን መመልከት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ እንደዚህ ቆንጆ የቀነዋ አጥንት ያስፈልገናል። የቀነዋ አጥንት የሚገኘው ከበሬ ጭራው አካባቢና ወገቡ አካባቢ ነው። እሱን አጥበን እስከሚንጠፈጠፍልን ድረስ ግብአቶቹን ወደ ማዘጋጀት እንሄዳለን። በመጀመሪያ ባሮ ሽንኩርቱን እንደዚህ ስንጥቅጥቅ አድርገን ከጨመርን በኋላ ቀይ ሽንኩርት እናስገባለን። እንዲሁም ነጭ ሽንኩርትና ዝንጅብል ቃሪያም ጭምር እናጨምርበትና እነሱን በደንብ ላም አድርገን እንፈጫቸዋለን ማለት ነው። ልክ እንደዚህ እንደምታዩት ከፈጨነው በኋላ ቀጥታ ቅቅሉን ወደ ማዘጋጀት ነው የምንሄደው ማለት ነው። ስጋውን እናዘጋጃለን። እኔ የተጠቀምኩትኝ የፕሬሸር ኩከር ድስት ስለሆነ ለ1 ሰዓት ነው የማበስለው። ውሃውንም መጥኜ ነው የማደርገው። እናንተም እንደኔ ብታደርጉ የተሻለ ነው። ድስታችሁ ፕሬሸር ኩከር ካልሆነ የማብሰያ ሰዓቱን ረዘም ማድረግ ይኖርባችኋል። ስለዚህ ስጋውን ካስገባን በኋላ ፈጭተን ያዘጋጀነውን እርጥብ ቅመም እናደርጋለን። ደረቅ ቅመም ደግሞ እርድ፣ ከሙን፣ ሚጥሚጣ፣ ጨው መጨመር ትችላላችሁ። እናንተ የፈለጋችሁትን የመረቅ ቅመምም ማዘጋጀትና መጨመር ትችላላችሁ። ከዛ በኋላ የፈላ ውሃ ማድረግ አለብን። የቀዝቃዛ ውሃ ካደረግን ለመብሰል ረጅም ሰዓት ስለሚወስድ ስጋውን ሊያገነትረው ይችላል። ስለዚህ የፈላ ውሃ ተጠቀሙ። እንደምታዩት ፕሬሸር ኩከሩን በደንብ ከዘጋው በኋላ ለ1 ሰዓት ደቂቃ ሞልቼላታለሁኝ። ፕሬሸር ኩከር ሆኖ እንኳን በእሳት ላይ ተጥዶ የሚበስል ከሆነ የእሳታችሁን መጠን እያያችሁ ከ1 ሰዓት ተኩል እስከ 2 ሰዓት ማብሰል ይኖርባችኋል ማለት ነው። በስሎ ልክ ሰዓቱን ጨርሶ ሲወጣ እንደምታዩት በጣም ቆንጆ ቅባት ያለው ደስ የሚል መረቅ ነው የሆነው። ስለ ሽታው ልነግራችሁ አልችልም። ቤቱን ሊያናጋው ነው የምላችሁ። ሁላችሁም እንግዲህ የዚህን ቆንጆ ቅቅል አዘገጃጀት እንደወደዳችሁት ተስፋ አደርጋለሁ። ይሄ ቅቅል በጣም ለበርካታ ነገር ጥቅም አለው። ለጉንፋን ብትሉ፣ ለወገብ ህመም ብትሉ፣ ለአጥንት ብትሉ እንዲሁም ደግሞ ስብራት ካጋጠማችሁ ቶሎ ለመጠገን ይሄ በጣም ፍቱን የሆነ ቆንጆ መረቅ ነው። ሁላችሁም ሞክሩት። ሀሳብ አስተያየታችሁን ኮመንት ላይ ተውልኝ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።